እሺ ጀማው ስለ ብሩኖ ጉዳት ማውራት አለብን ጀማው። ምክንያቱም ይህ ተጫዋች እንግዲህ ቀለል ያለ ጉዳት ሊመስል ይችላል እንግዲህ ግን በጨዋታ መሃል ላይ የጡንቻ መሳሳብ የምንለው አይነት እክል አጋጥሞት ነው የወጣው ጀማው። እንደዚህ አይነት ጉዳቶች ደግሞ እንደ ቀልድ የተወጡ ማለት ነው ለረጅም ሳምንታት ከሜዳ ሲያርቁ ተጫዋቾችን በደንብ አይተናል። ከሜዳ ላይ እየተራመዱ ወጣው እስኪመለሱ ወራትም የወሰደባቸው ተጫዋች ተመልክተናል። እንደ ብሩኖ ፈርናንዴዝ አይነት ተጫዋች ግን ጀማው ብዙ ጊዜ ጉዳት አያጠቃውም። እንደገና ደግሞ ሪከቨር ሲያደርግ በጣም በፍጥነት ነው ልጁና ብዙ የጉዳት ታሪክ የሌለው ተጫዋች ስለሆነ ያን ያህል ይቆያል የሚል ግምት የለኝም። እውነቱን ለመናገር ቶሎ ወደ ሜዳ ተመልሶ እንመለከተዋለን ብዬ አስባለሁ። እንደምታውቁት እንደዚህ አይነት ጉዳቶች ከዚህ ቀደም ሌሎች ላይ ደርሶ ስንመለከት ቀለል ያለ ከሆነ ከ2 እስከ 3 4 ሳምንት እና ከፍ ካለ ደግሞ ወደ 6 ከፍ እያለ ይሄዳል ጀማው እንደዛና የዚህ ልጅ ጉዳት እንግዲህ ምን ይሁን እስካሁን ከሕክምና ቦርድም ከምንም አይነት መረጃ የወጣ መረጃ ባይኖርም ግን ቀለል ያለ እንግዲህ የጡንቻ መሳሳብ አይነት ህመም አጋጥሞት እንደወጣ ነው የምንረዳው ጀማው። ትርፊ አሁን ባለችበት ስቃይ ላይ ይህ ልጅ ጉዳት ከተጨመረ ማለት ነው ወደ አዘቀቱ ዓለም ነው የምትገባው። እማትወጣው ከባድ ጦስ ውስጥ ነው እንደው የምትገባ የሚመስለኝ። ቀጣይ ተከታታይ ፊክስቸሮቿን ተመልከቱ። እነኑ ያስተላሉ በገና ከዚህ በኋላና በጣም ላይፍ ነው የሚከብዳት። ላለመውረድ ምትጮቱላት ትችላለች ጀማውና ይህ ልጅ ቶሎ ቢመለስላት መልካም ይመስለኛል ጀማው። ለማንኛውም ትርፍዬ መለጠፍሽ የሚቀጥል ነው የሚመስለኝ እኔ በአግባቡ ጀማው በአግባቡ እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም እኛንም አርሰናልንም ዩናይትድን በሜዳው ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንፃር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተውስታል ያገባውን ጎል የሆነ በጣም በቃ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሺት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው። ግን ማለት ተጫዋቾች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ።